የእግዚአብሔርን ምሪት ሳይከተሉ የእግዚአብሔርን ፍቃድ ሳይጠይቁ የተጓዙ አንድ ቤተሰብ ይናገራል። የዚህ ሰው ስሙ አቤሜሌክ ነው። ባለቤቱ ስም ኑሃሚን ነው። ኬሊዮንና መሐሎን የተባሉ ሁለት ልጆች ነበሯቸው እና በይሁዳ ቤተልሔም ምን ነበረ ይላል? ረሃብ ነበረ ይላል። ይሁዳ ቤተልሔም ደግሞ የስሙ ትርጓሜን ራሱ ምን ነበር? የእንጀራ ቤት ነበረ። ረሃብ ተነሳ። ረሃብ ሲነሳ የእግዚአብሔርን ምሪት ሳይጠይቁ ወዴት ሄዱ? ወደ ሞዓብ ምድር ሄዱ። ሞዓብ ደግሞ ታስታውሳላችሁ እንግዲህ የሎጥ ልጆች ከአባታቸው በወለዱት ልጆች ስም የተሰየመች ከተማ ናት። ልጅ ከአባት ጋር ተጣምሮ በተወለዱ ልጆች የተሰየመች ከተማ ናት ሞዓብ። የእግዚአብሔር ሕዝብ በፍጹም ወደ እግዚአብሔር ጉባኤ እንዳይገቡ ትእዛዝ ያወጣባቸው ሕዝቦች ናቸው እነዚህ ሞዓባውያን። ይህም ብቻ አይደለም፣ በጋብቻም ይሁን በተለያየ ሁኔታ ከእስራኤል ጋር እንዳይጣመሩ እግዚአብሔር የደነገጋቸው ሕዝቦች ናቸው ሞዓባውያን። ነገር ግን ሩትና አቤሜሌክ ይህ ቤተሰብ እግዚአብሔርን ሳይጠይቁ ወዴት ሄዱ? ወደ ሞዓብ ሄዱ። ከዚህ የተነሳ አቤሜሌክ እንደገባ ምን አለ? ሞተ። አቤሜሌክ ከሞተ በኋላ ሁለቱ ልጆቿ ሁለት ሚስቶችን አገቡ። አንዷ ስም ማን ነው? ኦርፋን አገባ። አንዱ ሩትን አገባ። 10 ዓመት ያክል ቆዩ። ሁለቱ ልጆቿ ምን አሉ? ሞቱ፣ ዘር ሳይተኩ። ከዛን ማን ቀረ? ኑሃሚንና ሁለት ምራቶች ቀሩ። ከዚህ የተነሳ ከ10 ዓመት ቆይታ በኋላ እግዚአብሔር ይሁዳ ቤተልሔምን ምን አለ ይላል? ጎበኘ። እግዚአብሔር ባላችሁበት ይጎበኛችኋል። እስቲ አሜን በሉ። እስቲ ይሁዳ ቤተልሔምን እግዚአብሔርን ጎበኘ። ከዚህ በኋላ እንግዲህ ኦርፋ ስማ ስትመለስ፣ ሩት ግን ወደ ምትሄጅበት ይሄዳለሁ፣ በምትቀበሪበት እቀበራለሁ፣ አምላክሽ አምላኬ ይሆናል፣ ሕዝብሽ ሕዝቤ ይሆናል ብላ ወስና ወዴት ሄደች? ወደ ይሁዳ ቤተልሔም ሄደች። ስትሄድ የሚገርማችሁ ነገር ኑሃሚንን በፊት የሚያውቋት ሰዎች ሲያዩ እቺ ኑሃሚን ናት ይላሉ። አንዳንዶች እሷ አይደለችም ይላል። ምክንያቱም ኑሃሚን ከስታለች፣ ኑሃሚን መልኳን አታለች፣ ኑሃሚን ሰውነቷን አታለች። ለምን? የእግዚአብሔርን ምሪት ሳትከተል ወጣ። ከዚህ የተነሳ ወደ ከተማዋ ገና ስትገባ እንደዚህ አለች፣ ኑሃሚን አትበሉኝ አለች። ኑሃሚን ማለት ምን ማለት ነው? አስደሳች ማለት ነው። ማራ በሉኝ። ማራ ማለት መራራ፣ ሕያው አምላክ ሕይወቴን አስመርሮታል ማለት ጀመረች። ስለዚህ ወዳጆቼ ዛሬ የምነግራችሁ ነገር ምንድነው? የእግዚአብሔርን ምሪት ተከተሉ። እስቲ አሜን በሉ። እስቲ ምሪት ማጣት ትልቅ የህይወት ጉዳት ነው። የእግዚአብሔርን ምሪት ማግኘት ግን የብዙ ዓመትን ድካም በጥቂት ጊዜያቶች ውስጥ እንድናገኝ ያደርጋል። ክብር ለኢየሱስ ይሁን። 10 ዓመት ለፍተን የማናገኘውን ነገር በ2 ዓመት ውስጥ በእግዚአብሔር ምሪት ማግኘት እንችላለን። ዮሐንስ ወንጌል ምዕራፍ 21 ላይ ስትመለከቱ ሌሊቱን በሙሉ አሳ ሲያጠምዱ አደሩ። ነገር ግን ስንት አሳ? አንድ አሳ እንኳን ሊያጠምዱ ምን አላሉ? አልቻሉ። ጌታ ኢየሱስ መጣና መረባቸውን በየት ጣሉ? በስተቀኝ በኩል ጣሉት አለ። በስተቀኝ ሲጥሉት መረባቸውን መጎተት እስከሚያቅታቸው ድረስ ምን ወጣ ይላል? አሳ ወጣ። የማንን ምሪት ተከትለው? የእግዚአብሔርን ምሪት ተከትለው። ስለዚህ የእግዚአብሔር አብሮነት ከኛ ጋር ሲሆን እግዚአብሔር ምሪትን ይሰጠናል። አምነን እንናገራለን። እጆቻችሁን ከፍ አድርጉ እስቲ። እግዚአብሔር በሉ እስቲ መውጫን ያዘጋጅልኛል በሉ። ድገሙና እግዚአብሔር በሉ እስቲ አሁን ካለውበት በሉ እስቲ ከምሰራበት፣ ከማገለግልበት፣ ከምኖርበት እግዚአብሔር መውጫን ያዘጋጅልኛል። መውጫን ያዘጋጅልኛል። በጌታ በኢየሱስ ስም ጸልይላችኋለሁ። እግዚአብሔር ምሪትን ይስጣችሁ። እግዚአብሔር ምሪትን ይስጣችሁ። ውይ ባራዳባጃኒያስ ሴካታኒያስ ሃሌሉያ። እግዚአብሔር ምሪትን ይስጣችሁ።
እግዚአብሔር ምሪትን ይስጥሽ። ወደ ዩጋንዳ ለመሄድ ነበርና የአገልግሎት እቅዴ የዛሬ 2 ዓመት ገደማ ላይ ሁሉ ነገር ጨርሼ ነበር። እግዚአብሔር ግን ከዩጋንዳ ወደዚህ አዞረ። ክብር ለኢየሱስ ይሁን። እግዚአብሔር ደግሞ በዚህ ዓመት በዚህ ሀገር ላይ አላሳፈረኝም። ክብር ለእግዚአብሔር ይሁን። የእግዚአብሔርን ምሪት ተከትላችሁ በየትኛው አቅጣጫ ተጓዙ፣ እግዚአብሔር አያሳፍራችሁ። ክብር ለኢየሱስ ይሁን። የእግዚአብሔርን ምሪት እንዴት ማወቅ እንችላለን? ዮሐንስ ወንጌል 16:33 ላይ ያ የእውነት መንፈስ በመጣ ጊዜ ግን ወደ እውነት ሁሉ ምን ይላችኋል? ይመራችኋል ይላል። ክብር ለኢየሱስ ይሁን። በውስጣችን ያለው የእግዚአብሔር መንፈስ ምን መስራት እንዳለብን፣ እንዴት ማገልገል እንዳለብን፣ በየት በኩል መራመድ እንዳለብን አቅጣጫ ያሳየናል። መንገድ ያሳያችሁ የእግዚአብሔር መንፈስ